አካሉቲዩብ ውስጥ ማሳካት የምፈልገውን ነገር ለማሳካት የሚጠቅምህ ልምድህ ነው። እያንዳንዷን ትንንሽ የምትላትን ልምድህን ቀምረህ ህይወትን ማስተካከል የሚችልበት ነገር ያለው ውስጥ መሆኑን ተረድተህ ህይወትን መቀየር ትችላለህ። በርትተህ ከሰራህ፣ ጠንክረህ ከተገበርክ፣ ህይወትን ለመቀየር ከወሰንክ ብዙ ርቀት ትሄዳለህ። ብዙ ርቀት ሄደህ ስኬታማ ለመሆን ታዲያ አንተ ልትሰራና ልትሰራ ይገባል። አንተ ከሰራ ትለወጣለህ። ዘመኑ ጀግና አንተ ነህ። ራስ ላይ ከሰራ። ራስ ላይ ካልሰራ ግን የዘመኑ ዝም ብሎ ሰው አንተ ነህ። ህይወትን ለመቀየር ከወሰንክ ምንም የሚያቅትህ ነገር የለም። ለመተግበር ወስን። ድንቅ ችሎታ ይሰጠህ። እምቅ አቅም ያለህ የፈጣሪ ድንቅ ፍጡር ነህ። የፈጣሪ ድንቅ ፍጡር ሆነ ውስጣዊ ማንነትን ተረድተህ ስትሰራ ራስህን በደንብ ዋጋ እንዳለ አውቀህ ስትተገብር ትለወጣለህ። አሁን ጀምረህ ሰርተህ መለወጥ ትችላለህ። ጊዜ አልፏል፣ እድሜ ሄዷል፣ እንደዚህ ብሏል የሚባል ነገር የለም። ዛሬ የተሰጠው ለአንተ ነው። አሁን የተሰጠው ለአንተ ነው። አሁን ከሰራ ከተገበርክ ትለወጣለህ። ድንቁ ችሎታ ያለህበትን መረዳት ነው። ያለህበትን ተረድተህ ራስን ተቀብለህ ህይወትን ለመለወጥ ስትወስን ብዙ ነገሮችን ለማሳካት ስትሰራ ስኬታማ መሆን ትችላለህ። ስኬታማ ለመሆን በእያንዳንዱ ነገር ትንንሽ ነገሮችን ተግብረህ ትልቅ ደረጃ ላይ መድረስ ትችላለህ። ትልቅ ነገር ለመድረስ ትንንሽ ነገሮችን ልትንቅ አይገባም። ትንንሽ ነገሮችን ተግብረህ ልምድን አስተካክለህ ህይወትን መቀየር ትችላለህ። በእጅ ላይ ድንቅ ኦፖርቹኒቲ፣ ምርጥ እድል አለ። ይህን ምርጥ እድል ተጠቅመህ ህይወትን ለመቀየር ወስነህ በደንብ ስትሰራ፣ ስትተገብር፣ ለራስህ ጊዜ ስትሰጥ፣ አንተ ከራስህ ጋር ተነጋግረህ ስትጀምር ለምትፈልገው ነገር፣ ለምትሻው ነገር ትልቅ ጥረት ስታደርግ የጥረትህ ውጤት ድምር ነገር ያመጣልሃል። ያ የተደመረ ውጤት ደግሞ ወደ ስኬት ያደርሳል። ስኬታማ ለመሆን ታዲያ አንተ ጠንክረህ ልትሰራ ይገባል። ከአንቺ ከእኔ የሚጠበቀው ልምድን መቆጣጠር ነው። ልምድን ተቆጣጥረህ ህይወትን ለመቀየር ወስነህ በደንብ ስትተገብር ራስን ትለውጣለህ፣ ሀገር ትለውጣለህ፣ ቤተሰብ ትለውጣለህ። አካሉቲዩብ